ስለ ኦንላይን ስራ ያላችሁን አመለካከት በእርግጠኝነት ልትቀይሩበት የምትችሉትን የኦንላይን ስራ አሁን አሳያችኋለሁ። ይሄን የኦንላይን ስራ እኔ ፐርሰናሊ ተጠቅሜበታለሁ፣ ገንዘብም ሰርቼበታለሁ። ስለዚህ ይሄን የኦንላይን ስራ በመጠቀም እናንተም እንዴት ገንዘብ ማግኘት እንደምትችሉ ከዚህ በመቀጠል በሶስት ነጥቦች አሳያችኋለሁ። በተለይ ሶስተኛው ነጥብ ምናልባትም እናንተም እንደኔ እንዴት ገንዘብ ማግኘት እንደምትችሉ የማሳይበት ይሆናል። ስለዚህ እንደዚህ አይነት የኦንላይን ስራዎችንና የቴክኖሎጂ ነክ መረጃዎችን ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የመጀመሪያው የባይቢት አጠቃቀም ነው። ወደ ባይቢት አፕሊኬሽን ውስጥ ስንገባ ይህን ይመስላል። እዚች ጋር የኢቲቪ ምትላለች እናንተ ላይ ላትኖር ስለምትችል እዚህ እንገባና ሰርች ብለን ኢቲቪ እንለዋለን። ሰሌክት እናደርገውና ወደ ውስጥ እንገባለን። ከዛ እዚች ጋር ዩኤስዲቲ ምትላለች እሷን እንነካታለን። እዚህ ጋር የሚመጡልን ምርጫዎች አሉ። የኛ ሀገር ብዙ ጊዜ ዩኤስዲሲ ላይ ነው የሚሰሩት። ቼክ ካደረግናቸውን ዩኤስዲሲ የሚለውን ስታዩት ባዶ ነው። ቢቲሲም ቢትኮይንም ባዶ ነው። አብዛኛው ሰው ሴል የሚያደርገው ዩኤስዲቲ ስለሆነ ወይም ዶላር ኢኳል ስለሆነ እዚህ ጋር አማውንት ነው ምንፈልገውን መግዛት ምንፈልገውን። ለምሳሌ 1000 ብር ከሆነ 1000 ብለን እንጽፍና ከዛ ከ1000 ብር ጀምሮ የሚሸጡ ሰዎችን ያመጣልናል ማለት ነው። በዚህ መልኩ እንግዲህ እንደምታዩት ደርድሮልናል። እናንተ በምትፈልጉት እዚህ ጋር መጻፍ ትችላላችሁ። ከዛ በመቀጠል ደግሞ እዚህ ጋር ፔይመንት ሜተድ የሚል አለ። እዚህ ጋር ሰዎች የሚከፍሉት በምንድን ነው የሚለውን ዝርዝር ነው። ደስ ያላችሁ እናንተ መምረጥ ትችላላችሁ። ለምሳሌ አንደኛ እዚህ ጋር አቢሲኒያ አለ፣ አዋሽ። እስቲ ሁለቱን ሰሌክት እናርግ። ከዛ ሁለቱን ሰሌክት ካረግን በኋላ እዚህ ጋር እንግዲህ በአቢሲኒያ እና በአዋሽ የሚሸጡ ሰዎች ያው ሌላም አላቸው የሚሸጡበት፣ ግን ያመጣልን ሪሴት እናረገውና ወደ መጀመሪያውን መልሰዋለን። ከዛ በመቀጠል ደግሞ እዚህ ጋር ማሳያችሁ ፊልተር ነው። ፊልተር ደግሞ የምትፈልጉትን አይነት ሰው እንዲመጣላችሁ ወይም የሚሸጥ ሰው ማለት ለምሳሌ ቬሪፋይድ የሆነ ከፈለጋችሁ፣ ሾው ኦንሊ፣ ብሎክድ የሆነ አድቨርታይዘር ከፈለጋችሁ፣ ኦንሊ ኤሊጂብል ከሆነ ምናምን ያው ዝርዝር ያሳያችኋል። ከዚህ ከስር ደግሞ ፕራይሱን እንዴት በለወርቱ እንዲ ያርግልን ወይስ ኦርደር ኮምፕሊት ያደርጉ ምናምን እያንዳንዱን በዛ መልኩ ማድረግ ትችላላችሁ ማለት ነው። ከስር ኦርደር የምትለዋን እነካታለን። እዚህ ጋር አክቲቭ የሆነ ኦርደር ነው የሚያሳየን። ልክ እንደዚህ አክቲቭ ሲኖር ያሳየናል ማለት ነው። ከዛ ከዚህ በፊት የፈለግናቸውን ደግሞ ኦል የምትለዋን ስትነኩ በዚህ መልኩ ያሳያቸዋል። ከዛ ደግሞ አድስ የሚለውን ስትነኩ ይሄ ምናልባት ክራይቴሪያ አለው በኋላ ላይ እናየዋለን። ፕሮፋይል ውስጥ ስንገቡ ደግሞ እነዚህ ነገሮች ያሳያቸዋል። ፔመንት ሜተድ የሚል አለ። ፔመንት ሜተዳችሁ የምታስገቡበት ማለት ነው። ማለት ክፍያዎች አካውንታችሁ ምናምን ነገር ታስገባላችሁ። ለምሳሌ ልክ እንደዚህ ባንክ ትራንስፈር የሚል አለ። የፈለጋችሁን ሰርች ታደርጉና አዋሽ የሚለውን ለምሳሌ አድርጌዋለሁ። አካውንታችሁን ታስገባላችሁ። እንዴት ስራውን እንደምንጀምር ከዚህ በመቀጠል እናያለን ማለት ነው። አድቨርታይዝመንት ፕሪቪሌጅ የሚለው ውስጥ እንገባና ሶስት አይነት የአድቨርታይዝመንት አይነቶች አሉ። የመጀመሪያው ጀነራል አድቨርታይዝመንት ይባላል። ይሄ በቀላሉ ማንም ሰው ሊጀምረው የሚችል ሲሆን ሪኳየርመንቶቹ እነዚህ ናቸው ማለት ነው። እነዚህን ያሟላ ሰው ይሄን አድቨርታይዝመንት አክቲቭ ማድረግ ይችላል ማለት ነው። ከዚህ በመቀጠል ደግሞ ቬሪፋይድ አድቨርታይዝመንት ነው። ይሄም ደግሞ እንደዚህ ሪኳየርመንት አሉት። ሪሊዝ ታይማችሁን ቆንጆ መሆን አለበት። ስትከፍሉም ቶሎ ሪሊዝ ማድረግ መቻል አለባችሁ። ከዛ አካውንታችሁ ውስጥ ደግሞ ከ500 በላይ ዩኤስዲቲ ያስፈልጋችኋል ማለት ነው። ሌላኛው ብሎክድ ነው። ብሎክድ ደግሞ ማንም ሰው አፕላይ ማድረግ ይችላል፣ ግን ይሄን ለመጀመር ግድ የሚያስፈልጋችሁ ነገር አለ። አንደኛው ከ5000 በላይ ዩኤስዲቲ ዲፖዚት ማድረግ አለባችሁ እዚህ ጋር እንደምታዩት ማለት ነው። ከዛ ትሬዲንግ ቮሉማችሁን በደንብ መሆን አለበት። ከዛ ኢንፎርም ትሞሉና ፕሩፍ ታረጋላችሁ፣ ወይም ሌላ ቦታ የሰራችሁት ስራ ፕሩፎች ካሉ እዚህ በማስገባት መጀመር ትችላላችሁ ማለት ነው። እንዴት እንደምንገዛ እናያለን ማለት ነው። እዚህ ጋር የሚመጡልን ዝርዝሮች አሉ። እንደየፍላጎታችን የተለያዩ ሊሆን ይችላሉ። ለምሳሌ እኔ አሁን በአቢሲኒያ መግዛት ፈለኩኝ። እዚህ ጋር እንግዲህ የመጡልኝ አሉ። ከላይ ያለውን መረጥኩት ማለት ነው። ማለት ሳየው እሱ የተሻለ ነው ብዬ ስላሰብኩኝ ነው። እስቲ ውስጡን እንግባና እንየው።
ሶ እዚህ ጋር ዊዝ ፊያት ማለት ለምሳሌ ገንዘቡን ብቻ የምታስገቡት፣ ዊዝ ክሪፕቶ ደግሞ የክሪፕቶውን መጠን ወይም ደግሞ የዩኤስዲቲውን መጠን ማለት ነው። ኮንዲሽን ተርም አለው። ሰርድ ፓርቲ አካውንት አይፈልግም። ሶ ሴንዲንግ ስክሪንሻት ከከፈልክ በኋላ ይላል። ብቻ እነዚህ ነገሮች ማሟላት ይጠበቅባቸዋል። እስቲ ስለ እሱ እንይ። ማለት ምን አይነት ሪቪው ምናምን አለው፣ ባድ ሪቪው አለው ወይ የሚለውን እናያለን። አብዛኛው ጉድ ነው። ብዙ ሰው ያው እንግዲህ የሰጠው ፊድባክ ጥሩ ነው። በቃ እገዛለሁ ማለት ነው። የ6500 እጽፍና ባይ እለዋለሁ። ከስር የዩኤስዲቲ መጠን ያሳያቸዋል የምትቀበሉትን። ደግሜ ባይ እለዋለሁ፣ ያስገባኛል። ያ ማለት ኦልሬዲ በቃ ፕሮሰሱን ጀመረ ማለት ነው። ስለዚህ እዚህ ጋር ከጀመረ በኋላ መክፈል ከፈለጋችሁ ጀስት ፔይ ትሉትና ያለው የሲቢ ብር አካውንት አለው፣ ቴሌብር፣ አቢሲኒያ አለው፣ አዋሽ አለው። እኔ አቢሲኒያ ነው የፈለኩት። አቢሲኒያ ከፍልና ይሄ በዚህ ስምና በዚህ አካውንት ከፍዬ ኮንፊርም አደርጋለሁ ማለት ነው። እዚች ጋር ኮንታክት የምትላለች እዛ ገብቼ ደን እለዋለሁ። ኮምፕሊት ያደርጋል ማለት ነው። ይሄን ይመስላል። የተቀበልኩት ይኸው በዚህ መልኩ ወደ እኔ ገብቷል ማለት ነው። ይኸው መግባቱን እዚህ ጋር ማረጋገጥ ትችላላችሁ። እና ሴልም ተመሳሳይ ነው። እናንተ የገዛችሁትን ነገር መሸጥ ስትፈልጉ ተመሳሳይ ነው። በቃ ልክ አድቨርታይዝመንት ካወጣችሁ በዚህ አይነት መልኩ ይመጣላችኋል። ከዛ ከከፈላችሁ በኋላ ሪሊዝ ታደርጋላችሁ። ሱፓይ የሚለውን ሲጫን እቺ ሪሊዝ የምትለዋ ትበራለች ማለት ነው። እሷ እንግዲህ እሱ እስኪከፈት ድረስ ሰዓቱ እስኪያልቅ ድረስ ይቆያል። ስለዚህ እንዴት እናተርፋለን፣ እንዴት እየገዛን እየሸጠ የሚለውን እናያለን። መጀመሪያ ምንገዛው ለምሳሌ 100 ዩኤስዲቲ ብንገዛ ብለን እናስብ። አንዱ ዩኤስዲቲ ዋጋ 154 ብር ከሆነ የ100 15400 ይሆናል ማለት ነው። ይሄን ብንሸጠው ደግሞ ብለን እናስብ 100 ዩኤስዲቲ አለን። መሸጥ የፈለግነው በ155 ብር ነው። ይሄ ማለት 15500 ብር ሆነ ማለት ነው። ስለዚህ ይሄን ደግሞ ስንቀናንሰው ያው የገዛነውን 100 ብር አተረፍን ማለት ነው። ሌቨሬጅ እንጠቀማለን። 20 ጊዜ እንኳን ሚኒመም ብንሰራ በቀን ውስጥ 2000 ብር አገኘን። አይ ሆፕ ብዙ ነገሮችን እንዳገኛችሁ አልጠራጠርም። ስለዚህ እንደዚህ አይነት መረጃዎችን ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተለይ ይሄ ቪዲዮ እናንተን ከጠቀማችሁ ለምትወዱት ጓደኞቻችሁ ሼር ማድረግ እንዳትረሱ። ይሄን ቪዲዮ ስለተከታተላችሁ ከልብ ነው ማመሰግናችሁ። መልካም ቆይታ፣ መልካም ጊዜ